ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ያው ዛሬ ደግሞ በጨጓራ አሰራር ብቅ ብለናል። የምንሰራውም ደግሞ ያው በራሳችን ሙድ ነው። ጨጓራ በጣም ነው የምወደው እኔ ምግብ ሁሉ ስጋ ምናምን ከተነሳ ያው በፊት አውራሪነት ጨጓራ ነው የሚመቸኝ እና ያው ጨጓራችንን እንደዚች ምርጥ አድርገን ሰርተን ወደ ገበታችን አንጥተናታል እና ያው በደንብ አድርጋችሁ እንደምታመሰግኑኝ እንደምትሰሩት ደግሞ ተስፋ አደርጋለሁ። ያው በዚህ መልኩ ተሰርታ ተጠናቃለች እላችኋለሁ። ጨጓራችን እንግዲህ እንዴት አድርገን እንደሰራናት ደግሞ ወደ አሰራሩ ወስዳችኋለሁ ማለት ነው። አብራችሁኝ እንድቆዩ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንዲሁም ደግሞ እስኪ አበረታቱ ማለት የሚሰራን ሰው እንደዚህ ወደ ሶሻል ሚዲያ ከወጣን አይቀር እስኪ አበረታቱን፣ እንስራ፣ እንለወጥበት ማለት ነው። ያው ሲለወጡ እያየን ነው፣ እኛም እንሞክር ማለት ነው ለመለወጥ። እናም እንደዚህ በዚህ መልኩ ጨጓራችንን እንቆራረጣለን። ያው ጸዳ አድርጎ ነው የሚመጣው። እኛ ቤት የሚመጣው ጨጓራ ወይም ስጋ በየሳምንቱ ይመጣልና እንደዚህ ተጣጥባ ፏ ብላ ነው የምትመጣው። አሁን እዚህ ጋር እኔ አላጠብኩትም በነገራችን ላይ እንዳለ ከፍሪጅ አውጥቼ ነው ማለት ነው። ይሄ ውሃ የነካው ውሃው ማለት በረዶ እንዲለቅ ነው። እዚህ ጋር ግን በደንብ በረዶ እንዲለቅ አልፈልግም። ከነ በረዶ ነው የምቆራረጠው ለመቆራረጥ እንዲመቼ ማለት ነው። በጣም አድርጎ ከለቀቀ ለመቁረጥ ያስቸግራል። በሙቅ ውሃ ወይም በእንትን ብናደርገው የራሱ የሆነ ይለቃል ጨጓራው ማለት ነው። የሆነ ተሞቀው ይላጣል። እኔ ደግሞ እንድላጥ አልፈልግም። ዝም ብላ ጨጓራዋ እንዳለች ነው የምፈልገው ማለት ነው። እንደዛ አድርጌ በጨጓራያን ተቆራረኩኝ በኋላ አንጀት አለ። ያው አንጀቱን አልፈልገውም። የምፈልገው ጨጓራዋን ብቻ ነው። ጨጓራያን እንደዚህ ከቆራረጥኩኝ በኋላ ያው ትንሽ ሰው ቤት ይደብራል እውነት ለመናገር እንደዛ አጣጥባታለሁኝ። ያው ንጹህ ነው በነገራችን ላይ ዝም ብዬ ራሱ ብሰራው በጣም ንጹህ ነው። ግን እኔ በደንብ አድርጌ አጥበዋለሁኝ። አጥቤ በደንብ ፏ ብላ እንዲያት ነው ጥርት ብሎ ማየት ፈልጋለሁ። አንድ ጊዜ የሆነ ልጅ አጠቢልኝ ብያት አጥባልኝ ብዙ አልተመቸኝም እና ከዛ ወዲህ ብዙ አይደለሁም። እሷ ደግሞ ያው እዚህ ላይ ካሜራ ማነሷ ነበረች እና ያው አሳውን ላሳዊ እያለች ነበረ። ሾኔ ምን አገባኝ አልኳት ነበር። አርባው ጁማ ደግሞ እኛ ቤት የእነሱ ምሳ ነው እና በጣም ነው የሚደብረኝ። ያው እዚህ ጋር ሽንኩርቴን አቁላላሁኝ። ቸኩያለሁ በነገራችን ላይ ለምን ሽታውን እንትን ለማለት ማለት ነው ቶሎ ሰርቼ ለመጨረስ በጣም ቸኩዬ ነበረ እና ደግሞ የግድም አድርገሽ ቀርጭ ትሉኛላችሁ። እኔም ቀርጻው የግድም ነው፣ ግን የግድም አድርጌ ቀርሽ ወደ እንደዚህ ተሰራው ቪዲዮውን በዚህ መልኩ ነው የሚሆነው። ለምንድን ነው እንደዚህ የሚሆነው? በጣም ይጠባል። የምቀርጸው በግድም ነው። በግድም አድርገሽ ቀርጭ አላችሁ። በግድም ነው የምቀርጸው። አያችኋት እንደዚህ ፏ ብላለች እና ጽድት ብላ ነው የምታምር እናት። ጨጓራዋ ራሷ ነው ጽድት ብላ በጣም ነው ደስ የምትለው። ያው እኔ በስተጀርባ በካሜራ ጀርባ እንደ ማስቲካ ራሱ ጥሬዋንም ቀመስ አደርጋታለሁ እና አያስችለኝም በጨጓራ ማለት ነው። በዚህ መልኩ እንግዲህ አያችኋት በጣም ነው እንትን ያለው ማለት ነው። ጽድት አድርጌ ነው የማጥነው ነው። በጎን ሽንኩርታችን እያበሰልን ነው። ያው ሰዎቹ መጡ አልመጡ ጁማ ስለሆነ ደግሞ ማለት ነው እነሱ ሸዋር ወስደው ወደ መስጂድ የሚሄዱበት ሰዓት ስለሚደርስ ፈጠን ብዬ ለመጨረስ እየሞከርኩ ነበረ። ግን እንደፈራሁት ሴትዮዋ መጥታለች ማለት ነው ሳልጨርስ። ያው ግን እኔ እንትን ተጠቅሜያለሁኝ እንዳይሸት ብዬ የቁርንፉድ እንዲሁም ደግሞ ሮዝመሪ ማነው ደግሞ ሌላው ምን ነበር ስሙ
ያው እንደዚህ ጨምረናል ጨጓራችንን። በነገራችን ላይ የሆነ እንደዚህ አይነት ነገር አቁላልተን ስንሰራ ባንከር ነው ይመረጥ ነበረ ማለት ነው። ዝም ብሎ ከፍቱን ቢበስል እንደዚህ አይነት ለማቁላላት የሚቁላላ ነገር ወይም ደግሞ በቃ ወጥ ነክ ነገር ብዙ ጊዜ ባይከደን ይመረጣል ማለት ነው። ለምን እንደሆነ ጣዕሙ በጣም ይጎላል ይባላል። እንግዲህ ሞክራችሁት ከሆነ ያው ሞክራችሁታል፣ አልሞክራችሁት ከሆነ ደግሞ እስኪ ሞክሩት ማለት ነው። ግን ባይከደን የተመረጠ ነው። እንደዚህ ዝም ብሎ ከፍቱን ቢበስል ደስ ይላል ማለት ነው። እና ያው በዚህ መልኩ እያመሳሰልን እያቁላላን ነው። ግን በጣም ነው የሚያስቸግረው። ለምን እንደሆነ እንዴት አድርገው እንደሚቀርጹ እነዚህ በየቀኑ ቪዲዮ የሚሰሩ ልጆች ጎበዞች ናቸው። ሳላደንቅ አላልፍም ማለት ነው። እንደዚህ ቀርጸው ቪዲዮ አቀነባብረው በየቀኑ ቪዲዮ የሚሰሩ ልጆች ታላደንቃችሁ አላልፍም። ጎበዞች ናችሁ ማለት ነው። እና ያው ጨጓራችን እንደዛ አድርገን አቁላልተናል። ቪዲዮ ግን እኔ እንደፈለኩት አልሆነም። እዚህ ጋር ደግሞ ያው ምን መሰላችሁ፣ እዚህ ጋር ያለው ሮዝመሪ፣ ቁርንፉድና ከርከዴ ነው ማለት ነው። ይሄንን የምጠቀመው ለምን መሰላችሁ? ሽታውን የጨጓራውን ሽታ ያጠፋዋል ማለት ነው። 100% እንኳን ባያጠፋው ቢያንስ 90% እንደዛ ያጠፋል ማለት ነው። በጣም ነው እንትን ሽታው ደስ ይላል። ቁርንፉዱና ሮዝመሪው ማለት ነው። ሮዝመሪዋን የዋላየችውም ሴትዮዋ እንግዲህ አላህ በወጣ ይተካት። ያው እንደፈራኋት ያው ልክ በዚህ ሰዓት መጣች። ሴትዮቱ መጣ። ምን የሰራችሁ ነው አለች። ያው ጨጓራ እየሰራን እንደሆነ ገባት። ሸተት እንደ ስላት ያው ምንም አላለችም። አይ ብዙ አይደለም አለችና እዚህ ጋር ደግሞ ነጭ ሽንኩርቴን ቅመማ ቅመሜን ጨማምሬ ያለው ያው ትንሽ ለማማሰል በአንድ እጅ ተይዞ ስልክ በአንድ እጅ እንትን ለማለት እንትን ይላል ማለት ነው። እሷ ቀርሽ እንዳልላት ደግሞ ትንሽ እንትን ይላታል። እና እሷ ጓደኛዬ ጎበዝ ናት። እውነት ለመናገር እንደዚህ አይነት ነገር ይገባታል። እንደዚህ ለመቀረጽ ምናምን እሷም ትወዳለች። በጎን እየቀረጸች እሷ ራሷ የምትለቀው ስላላት ትለቃለች ማለት ነው። ያው እንደዚህ በዚህ መልኩ አቁላልተናል። እዚህ ጋር ስንደርስ ግን ራሳችንን መቆጣጠር አልቻልንም። መቅመስ ፈለግንና የሚገርመው በስሏል ጨጓራው ማለት ነው። ግን እንትን ለማለት ማለት ነው በሚያቃጥል በአሁን እዚህ ጋር በዛው መልኩ ማለት ነው ቃሪያ ዝም ብላችሁ ከተፍ አድርጋችሁ ቃሪያውን ሰንጠቅ አድርጋችሁ ጣል አድርጋችሁ ብትበሉት ያው በጣም ነው የሚጣፍጠው። እና እዚህ ጋር ግን ያው እኔ ካልቀመስኩኝ ብያለሁ። ያው አላስቻለኝም። እንድቻ አድርጌ በጎን ጨምሬ እኔ እንዲወጥ እንዲሆንልኝ ይፈልጋለሁኝ። እሷም በሩዝ መልኩ ነው የምትበላውና እኔም ደግሞ በእንጀራ ነው የምበላው። ትንሽ መረቅ ነገር እንዲኖረው ስለፈለኩኝ የተወሰነ እንትንልበታለሁ ማለት ነው። ግን ያው በጎን አስቀርቼ ጨጓራዬም ድብን አድርጌ በላሁኝ። አምሮቱ ፍላጎቴም እዚህ ጋር ተጠናቀቀ ማለት ነው። ያው እዚህ ጋር እንግዲህ ያው ቪዲዮ ፊትና ኋላ ሆኗል ማለት ነው። ፈጭቼ ቲማቲምና ቃሪያዬን ፈጭቼ ጨምሬበታለሁ። ግን ቃሪያው ዛሬ ልነግራችሁ አልችልም፣ እንዴት አባቱ እንደሚያቃጥል የዛሬው ቃሪያ ማለት ነው። እንደ ሳምንት ለተው መስሎኝ ሰጠት አድርጌው ነበረ፣ ግን በጣም ነው የሚያቃጥለው የዛሬው። እንትን ካለ በኋላ ያው በጣም ተፋጅቷል ማለት ነው። አውት እንግዲህ ቃሪያውና ቲማቲሙ ይሄን ይመስላል። ይሄንን ነው ፈጭቼ የጨመርኩበት ማለት ነው። ግን በጣም ነው የሚያቃጥለው፣ በጣም ነው የሚያቃጥለው። እቺ ፈጭቼ ነው የጨመርኩበት፣ ግን በጣም ማሻአላ ተባረከላ። ያው በዚህ መልኩ እንግዲህ እያበሳሰልነው ነው፣ እየደረሰ ነው። ጨጓራችን እንደዚህ ወጥ እየመሰለች ነው ማለት ነው። ሰርታችሁ ቅመሱት። ከምር ስጋ ካማራችሁ እውነት ይሄን ከበላችሁ በቃ የስጋ ጣዕም ምናምን ነገር አላስ እዚህ ጋር ያበቃል ማለት ነው። እንጀራ ራሱ ያምራችሁ ሲጀመር በጣም ነው የሚጣፍጠው።
መጀመሪያ ላይ እንዳያችሁት ግን ሶያ ብታረጉበት ይጣፍጣልና ደስ ይላል። ሳልሳ ሶያ ብታረጉበት የተመረጠ ነው ማለት ነው። እና ምን እንጀራ አምጥቼ ፍሪጅ አድርጌ ያው ከፍሪጅ እያወጣሁ እያሞኩ ነው የምበላው። እና ብዙ ጊዜ እንጀራዬን ከፍሪጅ አወጣለሁኝ። በረዶ ሲለቅ ፍሩን አስገባዋለሁ ማለት ነው። በገስጤር ጠቅልል አድርጌ ወደ ፍሩን ከተውና በደንብ ከሞቀ በኋላ ወደ ገበታዬ ወደ ሱፍራ ይሄዳለሁ ማለት ነው። እናም ያው እዚህ ጋር እንጀራዬ ከፍሪጅ ወዲያው እንዳወጣሁት ነው። ከዛ በገስጤር ጠቅለል አድርጌ ይቀመጣል። ከተቀመጠ በኋላ እንትኑ ሲለቅ ወደ ፍሩን ይገባል ማለት ነው። ያው እንግዲህ በዚህ መልኩ ምሳችንን ጁማአችንን አጠቃለነዋል ማለት ነው። እዚህ ጋር እንግዲህ ያው ሰርታችሁ ቅመሱት እና አበረታቱ። ሀሳባችሁን ደግሞ ኮሜንት ላይ ብዙ ጊዜ ግን እኔ በእንዲህ አይነት ቪዲዮ መስራት አልፈልግም። ኩሽና ላይ እንደዚህ ስልክ ይዤ ቀርጬ ምናምን መስራት አልፈልግም እና ያው እሷ ነች ይሄንን እንግዲህ ጓደኛዬ ነች እኔ በእንጀራ እሷ በሩዝ ማለት ነው የምንበላው። ያው እሷ እዛ ሶፍቷን አስቀምጣለች እንግዲህ የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። ያው የእንትን ያልነውን ውሃችንን ሮዝመሪያችንን እንደዚህ አድርገናል ማለት ነው። አጠቃለን ጨርሰናል እላችኋለሁ። መልካም ጊዜ